ለአንድ ወር ያህል በየቀኑ ሳታቋርጡ አሁን የምነግራችሁን ስቴፕ ጠብቃችሁ ብትፈጽሙ ከአንድ ወር በኋላ የፖርኖግራፊ ወይም ደግሞ የግለ ወሲብን ሱስ ሙሉ በሙሉ ታስወግዱታላችሁ። ግለ ወሲብ መፈጸም ወይም የፖርኖግራፊ ቪዲዮ መመልከት ለማቆም እየሞከራችሁ ከዚህ ገዳይ ሱስ መውጣት ለከበዳችሁ፣ እንዴት አሁን ካላችሁበት የጨለማ ህይወት ወደ ድሮ ማንነታችሁ ወይም ደግሞ ወደ መጪው መልካምና ብርሃን የሆነ ህይወታችሁ በአንድ ወር ብቻ የምትቀየሩበትን በዚህ ቪዲዮ አሳያችኋለሁ። ብዙዎቻችሁ እየሞከራችሁ የምትወድቁት ሐሳቡና ፍላጎቱ ስለሌላችሁ ሳይሆን አካሄዱ ስላልገባችሁ ነው። በመጀመሪያ ደረጃ የግለ ወሲብ ምንድነው ብለን ግልጽ እናድርገው ካልን ከተቃራኒ ጾታ ጋር የሚደረገውን ወሲብ ወይም ሩካቤን የመራቢያ አካላችንን እጃችንን ወይም ቁስ በመጠቀም የምንፈጽመው ራስ ማርካት ነው። የግለ ወሲብ በመፈጸም በቀላሉ መንፈሳዊ፣ ስነ ልቦና፣ ማህበራዊ እና በስራችን ላይ ከፍተኛ ኪሳራ ይደርሳል። በቅርቡ እየወጡ ያሉ ጥናቶች እንደሚያመለክቱት በአመት 800,000 የሚጠጉ ሰዎች ራሳቸውን ያጠፋሉ። በሚያሳዝነው ሁኔታ እነዚህ ራሳቸውን ከሚያጠፉ ሰዎች ውስጥ ከፍተኛውን ቁጥር የሚሸፍኑት እድሜያቸው ከ24 እስከ 30 የሚጠጉ ወጣቶች ናቸው። በጥናት ጽሑፋቸው እንዳሰፈሩት ከነዚህ ራሳቸውን ከሚያጠፉ ብዙዎቹ የግለ ወሲብ ወይም የማስተርቤሽን ሱሰኞች መሆናቸውን አረጋግጠዋል። አሁን በሀገራችን ብዙ ሰው በምን ምክንያት እንደሆነ እንኳን ሳይታወቅ ራሳቸውን አጠፉ ሲባል እንሰማለን፣ እናያለን። ታዲያ እነዚህ በምን ምክንያት እንደሆነና ምን እንዳጡ ሳይታወቅ ራሳቸውን ያጠፉ ሰዎች በዙሪያቸው ያሉ ሰዎች እንኳን የማያውቁ ከሆነ በዚህ አስቀያሚ ልክፍት ይሆናል ብሎ መገመት አይከብድም። የዚህ ቪዲዮ ዋና ዓላማ የግለ ወሲብ ወይም ማስተርቤሽን እውነተኛ ማንነታችሁና አቅማችሁን አፍኖ በመያዝ እንዴት በባርነት ሲገዛችሁ እንደኖረና ለአንድ ወር ብቻ ከዚህ አስከፊ ሱስ ለመውጣት ወስናችሁ ከዚህ ቀጥሎ የምነግራችሁን ነገሮች ብትፈጽሙ በህይወታችሁ የሚፈጠሩ በጥናት የተረጋገጡ ተአምራዊ ለውጦችን እንመለከታለን። እስከዚህ የተከታተላችሁ ከሆነ በዚህ ሱስ የተለከፉ ሰዎች እንዲደርሳቸው ሼር፣ ላይክ፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ አንድ ወር 4 ሳምንቶች አሉት። እነዚህ 4ቱም ሳምንቶች ከዚህ አስከፊ ህይወት ለመውጣት ስትሞክሩ የየራሳቸው ቅለትና ክብደት ወይም ባዮሎጂ አላቸው። እናንተ ግን ከዚህ አስከፊ ሱስ ለመውጣት ቆርጣችሁ እስከተነሳችሁ ድረስ ከባዱን ጉዞና ፈተና ልትጋፈጡት ይገባል። በዚህ ከተስማማን የለውጡን ጉዞና ተጋድሎ እንጀምር። የመጀመሪያው ሳምንት ከራስ ጋር የሚደረግ ጦርነት። በዚህ ርኩሰት ውስጥ በነበራችሁ ጊዜ አይምሯችሁን አንድ ነገር አስለምዳችሁታል። እሱም ዶፓሚን ይባላል። ይህ ሆርሞን ከአይምሯችን ጋር ቀጥተኛ ግንኙነት ያለው ሲሆን በውስጣችን የደስታ ስሜት እንዲፈጠር የሚያደርግ ንጥረ ነገር ነው። የዝሙት ፊልም ስትመለከቱ ወይም የግለ ወሲብ ስትፈጽሙ ለተወሰኑ ደቂቃዎች ውስጥ በውስጣችሁ ከፍተኛ የደስታ ስሜት ይሰማችኋል። ለዚህ ምክንያት ደግሞ ይህን ርኩሰት ስትፈጽሙ ከፍተኛ መጠን ያለው ዶፓሚን ወደ አንጎላችሁ እየተረጨ ስለሆነ ነው። ይህ ድርጊት ሲደጋገም አንጎላችሁ ይህንን ዶፓሚን ይለምድና በየጊዜው ይህን ርኩሰት እንድትፈጽሙ በከፍተኛ ደረጃ ይገፋፋችኋል። ለጊዜውም ቢሆን ከፍተኛ ደስታን እንደሚሰጣችሁ ታውቃላችሁና ከዚህ ልምምድ በኋላ ከዚህ ህይወት ለመውጣት ስትሞክሩ በአይምሯችሁና በእናንተ መካከል ከፍተኛ የሆነ ጦርነት ይፈጠራል። አይምሯችሁም የለመደውን ደስታ እንድትሰጡት ከፍተኛ ድብርትና ድካም ይለቅባችኋል። አይ ብላችሁ ስትታገሉት ደግሞ በፊት ታዩት የነበረውን የዝሙት ቪዲዮ በውስጣችሁ እያሳሰባችሁ ስሜታችሁን ይቀሰቅሳል። በዚህ ሰዓት ማድረግ ያለባችሁ ከቤት በመውጣት ስፖርት መስራት፣ ከሰዎች ጋር በመደባለቅ መጫወት፣ መጽሐፍ ቅዱስ በማንበብ ጊዜውን ማሳለፍ። በጭራሽ ብቻችሁን ለመሆን እንዳትሞክሩ። ጦርነቱ በዚህ ብቻ አያበቃም። ማታ ማታ ብቻችሁን ስትተኙ በፊት ስትመለከቱት የነበረውን የዝሙት ቪዲዮ ወይም ደግሞ ፎቶ በህልማችሁ እያስታወሰ ይረብሻችኋል። ያኔ ግን ይሄንን አድርጉ። በፍጹም ተስፋ ባለመቁረጥ መኝታችሁ ትነሱና ጸሎት፣ ስግደት፣
መጽሐፍትን ማንበብ የመሳሰሉትን ነገሮች በማድረግ ራሳችሁን ማስገዛትና ወደ እንቅልፋችሁ እንድትመለሱ ይረዳችኋል። ከዚህ በተጨማሪ በዚህ ሳምንት ከፍተኛ የሆነ ድብርትና ድካም ያጋጥማችኋል። ነገር ግን ይህ ከእናንተ ጋር የሚቀጥል አይደለምና አይምሯችሁ ተስፋ እየቆረጠ ይሄዳል። ከዚህ በኋላ የምታሳዩትን ህይወት መለማመድ ይጀምራል። ይህ ከባድ ፈተና የሚገጥማችሁ በመጀመሪያው ሳምንት ነውና በጭራሽ ተስፋ መቁረጥ የለባችሁም። ሁለተኛው ሳምንት የለውጥ ጅማሬ። እነዛን ከባባድ ቀናት ካሳለፋችሁ በኋላ በሁለተኛው ሳምንት አይምሯችሁ በቁጥጥራችሁ ስር ይገባል። እናንተ በመራችሁትና ባሳያችሁት መንገድ ለመጓዝ ዝግጁ ይሆናል። ይህ ማለት ግን ሙሉ በሙሉ ከዚህ ሐሳብ ወጥተናል ማለት አይደለም። ትንሽ ቀዳዳዎችን ባገኘ ቁጥር እንደ ሐሳብ ይጠቁማችኋል። ለምሳሌ ማታ ማታ ስትተኙ እንቅልፍ እምቢ ሲላችሁ በፊት እየደወላችሁ ስለ ዝሙት የምታወሩት ሰው ከነበረ ለምን ለሱ አትደውልም ይላችኋል። ሲቀጥል በፊት ስታዩት የነበረውን የሩካቤ ፊልም ወይም ደግሞ የዝሙት ቪዲዮ እያስታወሰ ለምን በስልክ ገብተህ ሰርች በማድረግ አንዳንድ ነገሮችን በመመልከት ለምን ራስህን አታዝናናም ይልሃል። ነገር ግን እንደ መጀመሪያው ሳምንት አያስገድድህም። ከዚህ አስከፊ ህይወት ከወጣችሁ አንድ ሳምንት በኋላ አይታችሁት የማታውቁት በራስ መተማመንና ከፍተኛ ጥንካሬ ይሰማችኋል። መንፈሳችሁም ይታደሳል። የማስተዋል አቅማችሁ ይጨምራል። በሱስ ባርነት ታስሮ የቆየው ውበታችሁም ውስጣችሁ ሰላም ሲያገኝ በፊታችሁ ላይ መታየት ይጀምራል። ፍጹም ጤነኛ፣ ፍጹም ጠንካራ፣ ከዚህ በፊት አይታችሁት የማታውቁት ሰላም በህይወታችሁ መምጣት ይጀምራል። እነዚህ ለውጦች መታየት የሚጀምሩት የቴስትሮን መጠናችሁ እየጨመረ ስለሚሄድ ተጋድሎውን ከጀመራችሁ ከ8 እስከ 15 ቀን ባለው ውስጥ እነዚህ ለውጦች መታየት ይጀምራሉ። ፍጹም ጤነኛ፣ ፍጹም ጠንካራ፣ ከዚህ በፊት አይታችሁት የማታውቁት ሰላም በህይወታችሁ መምጣት ይጀምራል። እነዚህ ለውጦች መታየት የሚጀምሩት የቴስትሮን መጠናችሁ እየጨመረ ስለሚሄድ ተጋድሎውን ከጀመራችሁ ከ8 እስከ 15 ቀን ባለው ውስጥ እነዚህ ለውጦች መታየት ይጀምራሉ። ሶስተኛው ሳምንት የአድራሻ ለውጥ። በዚህ በሶስተኛው ሳምንት የምንመለከተው በፊት ከእናንተ ጋር የነበረ ልፍስፍስ፣ ደካማ፣ ሴሰኛ ማንነታችሁ ተደምስሶ ሌላ አዲስ ህይወትን የምትጀምሩበት። በዚህ ሳምንት አይምሯችሁ አዲስ የህይወት መንገድ ይገነባል። በዚህ ሳምንት ውስጥ ሆናችሁ ከ2 ሳምንት በፊት የነበረ ህይወታችሁን ቆም ብላችሁ ስታስቡ ምን ያክል ራሳችሁን ስትጎዱና የቆሸሸ ህይወት ውስጥ እንደነበራችሁ ይገባችኋል። ይህ ጊዜ አይምሯችሁ ሌላ የህይወት መንገድ እየፈጠረ ያለበት ጊዜ ስለሆነ አዲስ ልማድ ማዳበር ይኖርባችኋል። በፊት ደስታ የሚሰጣችሁ የዝሙት ቪዲዮ መመልከት ከሆነ አሁን ይህን ልማድ በሌላ መልካም ልማድ መተካት ይኖርባችኋል። ለምሳሌ መንፈሳዊ ቪዲዮዎችን በመመልከት ትምህርት በመማር ስፖርት በመስራት ለውጡት። አይምሯችሁ የደጋገማችሁትን ነገር ይቀበላልና መንፈሳዊ ህይወትን እንደ ደስታ ምንጭ መቀበል ይጀምራል። አራተኛው ሳምንት መንፈሳዊና ዓለማዊ ህይወታችሁን የምትገነቡበት ጊዜ። በዚህ በአራተኛው ሳምንት ከ21 ቀን በፊት የነበራችሁበትን ህይወት ሙሉ በሙሉ ደምስሳችሁ ከዚህ ህይወት ወጥታችሁ መንፈሳዊና ዓለማዊ ህይወታችሁን አስተካክላችሁ የምትኖሩበት ሳምንት ነው። በመንፈሳዊ ህይወታችሁ ከ21 ቀን በፊት ስትፈጽሙት የነበረውን እርኩሰት ወይም ኃጢአት ንስሐ በመግባት በመናዘዝ የእግዚአብሔርን ምሕረት የምትቀበሉበት ሳምንት ነው። ዓለማዊ ህይወታችሁን አስተካክላችሁ ስራችሁን አጠናክራችሁ በደስታ የምትጀምሩበት። ያላገባችሁ ለማግባት መሞከር፣ ለማግባት አቅም የሌላችሁ ደግሞ የሃይማኖት አባቶችን እያማከራችሁ በጾም በጸሎት ተወስናችሁ ከእግዚአብሔር ጋር በሰላም በጤና ሆናችሁ የእግዚአብሔርን ተስፋ መጠበቅ። ነገር ግን ከዚህ ጊዜ በኋላ ይህ ርኩሰት
ደግማችሁ አንድ ቀን ብትሳሳቱና ብትፈጽሙት ተስፋ እንዳትቆርጡ፣ ራሳችሁንም እንዳትወቅሱ። በአንጻሩ እንዴት ይህንን አስቀያሚ እርኩሰት ፈጸምኩ ብላችሁ ለዛ ምክንያት የሆናችሁን ነገር አስወግዳችሁ ህይወታችሁን እንደገና ማስቀጠል መጀመር። ውድ ቤተሰቦቻችን በዚህ ቪዲዮ እንደምትለወጡበት ተስፋ አደርጋለሁ። የቀረ ሐሳብ ካለ በኮሜንት ሳጥን አስቀምጡልኝ። በሌላ ቪዲዮ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን።